ይህን ሰውዬ ተመልከቱት። ስክሪኑን እየተቆጣጠረ ነው፣ በእጁ አይደለም በአእምሮ ነው። እንዴት ካላችሁ የኤለን መስክን ኒውራሊንክ የተባለውን አእምሮ ላይ አስገጥሟል። ስለዚህ አእምሮ ስክሪኑ ላይ የሆነ ነገር እንዲደረግ ሲያስብ በዚያ ኒውራሊንክ አማካኝነት ከኮምፒውተሩ ጋር ስለተገናኘ ኮምፒውተሩ ላይ ይፈጸማል ማለት ነው። አስቡት እስቲ ኢንስታንትሊ ወይ ላፕቶፓችሁን ወይ ስልካችሁን ይዛችኋል። ከዚያ በኋላ የሆነ እንዲደረግ የምትፈልጉት ነገር አለ። ኦሬዲ እንዲደረግ ስትወስኑ አእምሮችሁ ውስጥ ስክሪኑ ላይ ተደርጓል፣ ተፈጽሟል። ይህ ነገር ሊፈጸም የቻለው ጭንቅላታቸው ውስጥ እስከ 1 ኢንች ስፋት ያለው ክብ ቀዳዳ ፈጥረው ኒውራሊንክ የሚባለውን ኮኔክተር ይገጥሙበትና ጭንቅላታቸው ውስጥ ከነርቮቹ ጋር ያገናኙታል፣ መሄድ ያለበት ቦታ ድረስ ማለት ነው። በጣም መጥፎ የሆነ ቴክኖሎጂ ነው፣ ነገር ግን ፊውቸሪስቲክ ነው። በጣም ኤክስትሪምሊ አስቡት እንደዚህ አይነት ኢኖቬሽኖችን። የሚደንቀው በዚያ ላይ ግን በጣም የሚያሰጋ ቴክኖሎጂ ነው። እስቲ የእናንተን ሐሳብ ኮሜንት ላይ አጋሩኝ። ፎሎ ማድረግ ደግሞ እንዳትረሱ።